ሰላም እንዴት ናችሁልኝ? እስቲ ዛሬ ካናዳ ውስጥ እኔ የምኖርባትን ከተማ ሞንትሪያልን ዞር እያልን እንይ። እንደዚህ ነጠር እያልኩኝ ሲሄድ የራሴ መኪና ውስጥ ምገባ መስላሉ አይደለ? እንዳትሸወዱ፣ ተከራይተን ነው። ሞንትሪያል ውስጥ በጣም የሚጎበኝ አንድ ትልቅ ቦታ አለና ወደሱ ነው እየሄድን ያለን። ከተማዋ እንዴት እንደምታምር ማለት ነው። እኛ የመጣንበት ወቅት ደግሞ ሰመር እየገባ ስለሆነ ሁሉም ነገር አረንጓዴ ሆኖ በጣም ነው የሚያምረው። ትንሽ ጠቆር ያለ ሰው ካየኝ በቃ እነዚህ አበሻ ናቸው ሰላም ካላልናቸው ብዬ ኡላለው። ከዛ ተጉዘን ልንሄድ ያሰብንበት ቦታ ደርሰናል። ይሄ ቦታ በጣም ብዙ ታሪክ ያለውና ከብዙ ሀገራት በሚመጡ ቱሪስቶች የሚጎበኝ ቦታ። እኔም ስለ ቦታው በደንብ ላጥናና ሌላ ጊዜ በሰፊው ሌላ ቪዲዮ ሰራላችሁ። እንደዚህ አይነት ታሪክ ያላቸውን ቦታዎች ምናምን ማየት በጣም ነው የሚያስደስተኝ። ስጋዬን ለማስደሰት ይህን ሁሉ ሳደርግ ግን ነፍሴን መበደል እንደሌለብኝ ያውቃል። ለዛም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ ማረፊያ አጦት በፀሐይ በዝናብ በጎርፍ ለሚሰቃዩ መነኮሳት ያቅሜን አደርጋለሁ። እናንተም ከላይ ባስቀመጥኩላችሁ ቁጥር ገዳማውያንን መርዳት ትችላላችሁ። ስጋችንን ስናስደስት ነፍሳችንን መበደል የለብንም። እወዳችኋለሁ። ባይ